ካልተቃመ አይጠናም የምትባልበት ሀገር እየኖርክ አንተ እንደዛ እንዳትሆን የቤተሰብ ኢንፍሉዌንስ መኖር አለበት። ወይ ከስምንት ጀምሮ የሆነ ፋየር ኤጅ የሚባለው የምንጎረምስበት እድሜ አለ። የዛን ሰዓት ላይ ጥሩ አልነበርኩም ይሆናል አይደለ? ኢንተረስቴም ጠፋ። እንዴት ነበር ዩኒቨርሲቲ ውስጥ ሪሌሽንሺፕ እንዳለ? ዩኒቨርሲቲ እኮ አትግቡ አይደለም ትምህርት አትማሩ አይደለም። ግን አሁን ለምሳሌ ዩኒቨርሲቲ ሲገቡ ስኪል እየተማራችሁ ጎን ለጎን ትምህርቱን ተማሩ። ሰላም እንዴት ናችሁ? ውድ የ366 ፖድካስት ቤተሰቦች ዛሬ በጣም በሚገርም በትልቅ እንግዶች ተገናኝተናል። እንግዶቻችን ለማን ናቸው የሚለውን ወደኋላ የምናሳውቃቸው የሚሆነው እንግዲህ በተለይም ከተጀመረ ወደ 366 ፖድካስት የተለያዩ እንግዶችን ከተለያዩ የስራ መስኮች በትምህርት የሚሆን በተለያዩ ቦታ ያሉ እያቀረብንላችሁ ነው። ሰው አሁን 366 ፖድካስት በቀጣይ በሌሎች እንግዶች የምንገናኝ የሚሆነው ዛሬ ግን በባህር ዳር ዩኒቨርሲቲ የጋዜጠኝና ስነ ጥበባት የአራተኛ ዓመት ተማሪዎች ናቸው። በዚህ ዓመት ግራጁዌት ያደርጋሉ። እነሱን ይዘንላችሁ ቀርበናል። ውጭ እስኪ ምን ትላለህ ዛሬ? 366 የማይችለው ነገር የለም። ድጋሚ ተከስተናል። 366 ባለፈው ዕለት 366 ደግመን ምናምን ብያችሁ ሰብስክራይብ አድርጋችኋል እና እስከ እንደልፋታችን አይደለም አመርቂያ ነበር። ማሁን ሰብስክራይብ ደግሞ ባለፈው ዕለት በሴት ልምስ አቅርበን ነበር። ሴት የመጀመሪያው ብቻችን ማለት እና ሰብስክራይብ ምናምን ብራለን ምን ያለው በደንብ በሉልኝ እስኪ ሰብስክራይብ አድርጋችሁ እና ሰብስክራይብ ያደርጋችሁ እስኪ ራሳችሁን አስተዋውቁ። ጉቼ ግን ቆይ እኔ እነሱ ከማውራታቸው በፊት ዛሬ በጣም ደስ ብሎኛል። ታውቃለህ ኦልሞስት የአራተኛ ዓመት ተማሪዎች ናቸው። እዛው ልክ ደግሞ በጎንም የሚንቀሳቀሱ በሶሻል ሚዲያው ላይ ተፍተፍ የሚንቀሳቀሱ አይነት ሰዎች ናቸው እና ለመውጣት የሚንቀሳቀሱ ሰዎች ከመሆናቸው አኳያ ቢዚ ናቸው በጣም ብዙ እና ከዚህ በፊት አካባቢ እንዲሁም ወደ መጀመሪያ አካባቢ ልናቀርብላችሁ ነበር የፈለግነው። ነገር ግን ቢዚ ከሆናቸው አኳያ አልቻሉም ነበር። ዛሬ ስለመጡ እጅግ አድርጌ አመሰግናለሁ። ግቢ ላይ ከባዱ ነገር ታይም ማኔጅመንት ነው። ታይማችሁ ማኔጅ አድርጋችሁ ስለተከሰታችሁ እንትን ከልባችን። እሺ እስኪ ስለምንተዋወቅ ያው አብዛኛውን ነገር ብላችሁታል። እኔ ሙሉ ቀጠራ እባላለሁ። እኔ እንዳና ለምሰገድ እስኪ ስለ ትምህርት አንዳንድ ነገሮች እናውራ። ፕራይመሪ ሴኮንዳሪ ስኩል እንዴት አለፈ? እንዴት ነበር ያሳለፋችሁ? ቀለሜ ናችሁ? ባክቤንቸር ነው ፊት ነበር የምትቀመጡት? እስኪ እንደው ስለዚህ ነገር አውሩን እስኪ። እኔ ቶፕቲን ተማሪ ነበርኩ እና ግን ባክቤንቸር ሆኖ ቶፕቲን ተማሪ ነኝ። ያዋላ የፍትሰላችሁ ማለት አዎ። እኔ ደግሞ ከፊት ነው የምቀመጠው። ረጅም ነኝ ግን ብዙ ልጆችን እከልላቸው ነበር። ግን ከኋላ ኮንኩኝ። ያው አስተማሪ አልሰማም። ስቲል እስካሁን ድረስ ከፊት ነው የምቀመጠውና ረጅም ሆኜም ከፊት ነበር የምቀመጠው። ቀለሜ ናችሁ? ምን አይነት ሀገር ውስጥ ነበርኩ። አንቺ ወራች ይደነቃል። ወደ ዲዛይን ፊንክ ነገር ነው ስለዚህ እስኪ እንትን ማለት ባክ ቤንቸር አሁን መቀመጥ ለምሳሌ አንቺ አሁን ፊት ለፊት የምትቀመጪ ተማሪ እንዴት ነበረ? ወደዚህ የሚለለ ነበር። ያ እንዴት እንደሆነ ባላቅም ቁጭ ስል አጥራለሁ መሰለኝ። ከዛ በተክስል ረጅም ነኝ እና ያው ብዙ አልከልላቸውም። ከኋላ መቀመጥ አልችልም። አልሰማም መምህርና ከፊት ነው የምቀመጠው። እኔ ግን ከኋላ ስቀመጥ ነው ፎከስ አድርጌ የማዳምጥ። ከፊት ስቀመጥ ይሆን ይረብሸኛል። ከኋላ ምንድን ነው እየተፈጠረ ያለው ነገር የሚለው ይሁን ብቻ ነገር ከፊት ከተቀመጥኩኝ አልሰማም። በቃ ከኋላ ከተቀመጥኩኝ በቃ ሰላም ሰባ እኔ ካንተ ካናት ቆሜ የተማርኩት ወንበር ላይ አስፈልገኝ እግዚአብሔር በጣም ሄክ ነበርኩ። በጣም ማሬ ምን ሙሉ ቆሜ የተማርኩት ዲስካይዝ እና ዛዴን ከፍቶ ነው በጣም አስተማሪ ምን ታላላው ያ ዳስና ጠፋላ አይናችን ቢጠፋም ስለላከዛችሁ ግን እሱ ነገር ይመስለኛል ስላለ ማድረግ ነው ባል እኔ ዳስል ማጥፋት ነው የራሱ በጣም ወይ ደስ ይላል እኮ ስሜቱ አስበሻል? እኔ ደስ አይለኝም። ሁለታችሁ ተቃራኒ ናቸው ነገራችን። አዎ ማሳባ እስኪ እንዴት ነበረ እስከ 8ኛ ክፍል በዛው ወይን ያለፋችሁት? ማለት የትምህርት ሁኔታ እንዴት ነበራችሁ? ሮብዝናው ኢትዮጵያ ውስጥ የነበርሽበት ወይ እስከዛው ቀጥሎ እንዴት ነበር ያለው? እኔ ከአራት በኋላ ነው የማስታውሰው። ከአንድ ከሶስት ምን ይሁን እንዴት ይሁን አላስታውስም እውነት ለመናገር። ከአራት በኋላ ግን ቶፕቴን ውስጥ እንደነበርኩኝ አስታውሳለሁ። በቃ ተማርኩትን ነገሮች አስታውሳለሁ። እና ቤዝን ቢዝ ያደረገችኝ ደግሞ መምህሬ ናት ባላለች እሷ ነበረች ከ1 እስከ 4 የያዘችን እና ደግሞ በትርፍ ጊዜ ደግሞ ታስጠናን ነበር። እሷ ናት
እንዴት ነበር? እኔ ደግሞ ከሷ ተቃረንኩኝ። አሁንም በድጋሚ ከኬጂ እስከ 8ኛ ክፍል ያለው ጊዜ በጣም አሪፍ ነበረ። ቆንጆ ቤዝ ነበረኝ። ቆንጆ ትምህርት ቤት የተማርኩት አንድ ነው። ያ ከዛ በኋላ አይኔ ተቀየረ ነው እንጂ በጣም ጎበዝ ነበርኩኝ። ማር ነበረ በስርዓት ማንበብ ወድ ነበር። ፊክሽን ራሱ አነብ ነበር። ታዲያ 7 እና 8 በተለይ ክላስ ውስጥ አማርኛ አስተማሪ ነው አነብ ታውቃለች። ዘመን መታ ነው ያነበብኩኝ ነው። በጣም ጎበዝ ነበርኩኝ። ኢቭን የድሮ ግጥሞቼን አሁን ላይ መጻፍ አልችልም። ድሮ እንደምጽፈው መጻፍ አልችልም። እንደዛ ነበር። እኔ አስታውሳለሁ ምናምን ማንበብ ነበር 10 ምናምን እያለ የመጀመሪያ ፊክሽን የአና ማስታወቂያ አስታውሳለሁ። እኔ ደግሞ ጥቁር ድንጋይ የይስማኮር ድንጋይ ነበር የመጀመሪያው 9 ክቡር ድንጋይ ማንበብ ይጠቅማል። አይ ልጅ ሆኜ ስላለ በጣም ታሪኩን አስታውሰዋለሁ። ግን ያወርሱ ርዕስ በፊልምም አትይዝም የምን አትይው። እኔ ግን የገረመኝ ማለት ከኖርማሊ እስከ 8 ያለው ወይ ያለው ከ8 ወደ 12 9 10 እዛው በቅርብ ነበር የተማራችሁት ወይስ እንዴት ነው? ሌላ ቦታ ሄዳችሁ የተማራችሁ? ከቤተሰብ ጋር ነው? ቤተሰብ ጋር ነው። እዛው ቅርብ ነው ትምህርት ቤት። ያው ማን ነበር ትምህርት ቤታችሁ ግን? ታዲያስ እኔ ሐዋሳ ነው የተማርኩት። ታቦር ይባላል። ከ9 እስከ 12 የተማርኩት ታቦር ነው። ከዛ በፊት ዩኒየን ነበርኩኝ። ኤሌመንታሪ ደግሞ ኬጂ አሊቶ የሚባል ትምህርት ቤት አለ። እዛ ነው የተማርኩት። እኔ ኤሌመንታሪ ቢፍቱ ይባላል የተማርኩት። ከዛ 9 እስከ 12 እንዴት ሰከንደሪ ስኩል የተማርኩት። የመጣሁት ደግሞ ከምዕራብ ሐረርጌ ነው። ኢማጂን ከቴት ይዘን እንደመጣ እናቴ ትምህርት ከምዕራብ ሐረርጌ ኪሎሜትሮቹን ብታስበው አስቡ። ከዛ እስከዚህ ነው ይዘላችሁ የመጣው። ሰብስክራይብ አድርጉ። ከደቡብ እስከ ምስራቅ ከዛ ደግሞ ሰሜን እና አንቺ ስለዚህ ከ1 እስከ 12 ሚዲያ የሚባለው ከ1 እስከ 10 የሚወጣው ተማሪ ነበርሽ? ሙሉን ከ4 ጀምሮ ነው። ከ1 እስከ 3 አላስታውስም፣ ግን ከ4 ጀምሮ ያለውን ማስታወስ። እኔ ደግሞ እንዴት መሰለሽ የሆነ ከ1 እስከ 3 ወጥቼ አላውቅም። 4 5 ከ4 እና 5 ደግሞ ወርጄ አላውቅም። እንዴት ክላስ ውስጥ ሆነን ሀፍ ሴሚስተር ሲያልቅ ይነገራል። እንደዚህ ወጣ አንደኛ ወጣ እስከ 5 ያለው ይነገራል። አንዳንዴ ደግሞ እስከ 10 ቆሜ ነበር የምጠብቀው ስሜ እስኪጠራ፣ ምክንያቱም እንደምጠራ ስለማውቀው። ያው ግን ከ9 እስከ 12 ወይ ከ8 ጀምሮ የሆነ ፋየር ኤጅ የሚባለው የምንጎረምስበት እድሜ አለ። የዛን ሰዓት ላይ ጥሩ አልነበርኩም። ይሆናል አይደለ ኢንተረስት የምጠፋ እንደ ጓደኛክ ነው የምትሆነው ምናምን። ቤተሰብ ደግሞ አደገ በቃ እየሆነ ነው ሼፕ እየሆነ ነው ልጄ ብሎ ስለሚያስብ እንደ ድሮ አይከታተልህም በደንብ። አሁን ድሮ ፈተናችንም ላይ አረም ነበር አባቴ ሰብስቦ ማለት ነው። ቴስት ላይ ቅርብ እናሳየው ነበር እና እሱ ነገር ሲሆን በጓደኛም ፎርስ በአንዳንድ ነገሮች በቃ እየቀነስኩ የመጣው ብዙ አይደለም። ፋየሮች ላይ ምናምን መቼ ነው ያ ነገር ሀብትን ያደርገው? ስንተኛ ክፍል አካባቢ ማለት በክላስ ኖርማል ለማውጣት ያው አውቀው አይደለም። ከዚህ እስከዚህ የሚለው ነገር የለውም። እድሜ እየጨመረ ሲመጣ ይሆናል ጓደኞች ስታፈራ፣ ብዙ ተማሪ ስታቅ፣ ከዛ እንደ ተማሪ መሆን ትፈልጋለህ። አሁን ድሮ እንዴት ነው ታቦር የተማርኩበት ትምህርት ቤት በፈረቃ ነው። ከዛ በፊት ሙሉ ቀን ነው። ምሳንም ይዛ ሄደ ከግቢ መውጣት አይቻልም። ኢቭን እረፍት ሰዓት ተደውሎ አስተማሪ እያባረረ ነው የሚያስገባን። መውጣት አችልም። እነሱ ናቸው ጋይድ የሚያደርጉ። ግን ከ9 በኋላ ያለው የፈረቃ ትምህርት ነው። ግቢው ደግሞ ልክ እንደ ዩኒቨርሲቲ ክፍት ነው። እንደፈለክ ትወጣለህ፣ እንደፈለክ ትገባለህ። ራስህን እዛ ቦታ የምትገዛው ራስህን አድጓል ተብሎ ስለሚታሰብ ያው እሱ ነገር መሰለኝ እንቀጣ ነበረ። ከተማሪ ጋር ሆነን እንፎርፋለን። ግማሽ ማን ነው ደውይ ማት ቀስ በቀስ ነው ወደ ኋላ እንትን ያልኩትና ኢቭን ማት አስተማሪ በጣም ይወደኝ ነበር፣ ምክንያቱም እከታተለዋለሁ። እንደዛ ነበር የማረው። ግን ጓደኞች ካፈራው በኋላ ካልተከታተልክ እንግዲህ የሆነ ቦታ ሚስካረክ በቃ መመለሳችን እና እንደዛ ነበር። ልክ እንደገባ ይጠራኝና ብቻዬን ያስቀምጠኝ ነበር ሲለብ እንደዛ ነበር የሚያደርግ። ያው ቀስ በቀስ እንትን አልኩኝ። ያው ወጣሁኝ እንደዛ ነበር። ኢላና እንዴት ነበር እዚህ አካባቢ ላይ የነበረው? የት ነበርኩ እኮ ያልኩህ። ግን ከዛ ጋር ተቃራኒያችን በስቷል። ግን እንዴት መሰለህ እስቲ አባቴ ያለው እያንዳንዱ ሰብጀክት እልክለታለሁ።
እና በጣም ኢንፍሉዌንስ አለ መሰለኝ። እነሱ ናቸው ሼፕ ያደረጉኝ፣ እነሱ ናቸው በቃ። የኛ አካባቢ እንዴት መሰለ ጫት እየተቃመ ነው የሚማረው ሰው። ታጠና ጫት እየቃምክ ነው ታጠና፣ ታጠቀመው ነው የሚታደረው ምናምን። እና ከቤት መውጣት አይፈቀድልኝም። በቃ የቤት ልጅ ማለት ይቻላል። የምሄደው ቸርች እና ትምህርት ቤቶች ነው። ውጪ ቤት ነኝ፣ አጠናለሁ፣ ቤት ፊልም ያለው ስራ እሰራለሁ፣ እናቴን አግዛታለሁ ምናምን። እና የሚከብደኝን ነገር ጠይቃለሁ። በቃ አባቴ በጣም ሰጥቶኛል። እኔ በጣም ይበሳል በጣም አይደብርሽ ነው ከሰልሽ እንደዛ ለሚስት ሪስትሪክት ተደረገ። እንዴት ነው ስትለምድ አይደብርም? ለምደዋል። ምክንያቱም ሌላ ነገር ብታይ ነው አታውቀውም። ሌላው ነገር ምንድነው? እኔ ህይወት የሚመስለኝ ትምህርት ቤት ሄዶ መምጣት፣ ከዛ ቸርች መሄድ፣ ከዛ መስራት፣ ቤት ውስጥ ከዛ ማንበብ። በቃ ይሁን እንዴት ነው ኢንተርቴይን የማደርገው ቲቪ በማየት ከጓደኛ ጋር ወጥቶ ምናምን ጭራሽ አይፈቀድም። እንደው ሌላ ሰው ቤት ሄጄ እንዳጠና ራሱ ተፈቅዶልኝ ያውቃል። 12ኛ ክላስ ላይ ነው ኤግዛም ሲደርስ ጓደኛዬ ነበረች እና እሷ ጋር የተፈቀደ ማስታወስ እሱን ብቻ ነው እንደ ፍቃድ ማለት ነው። ከዛ ውጪ ተራቅ እናም እሱ የሆነበት ምክንያት ያደኩበት አካባቢ ማህበረሰቡ ፋዘር እንዳልሆን ይፈልጋል። በቃ በጣም ኢንፍሉዌንስ አለው። አስብ ካልተቃመ አይጠናም የምትባልበት ሀገር እየኖርክ አንተ እንደዛ እንዳትሆን የቤተሰብ ኢንፍሉዌንስ መኖር አለበት። አይ እንትን እኮ ነው ብዙ ልጆች አሉ። አሁን ለምሳሌ ፋሚሊ ምናምን እንደዛ እንዳይሆን ወደ የወጥናው እንትና ባለ ማጉስ ክራውድ ምናምን ወደዛ እንዳይቀላቀሉ ፋሚሊ ኢንተረስት ሲያደርጋቸው አንድ የተወደው ምናምን ይመስላቸዋል አሉ ይመስለኝ ካላደጉ እንደዛ አይመስለኝም ማለት ነው አይደለም ይመስለኛል ምናምን ጓደኞቼ የትምህርት ቤት ፕሮግራሞች ተዘጋጅተው ምናምን ሲሉ በጣም ነበር የሚሰማኝ። ከዛ እናቴ በቃ እንደዚህ አትሄጂም ስትለኝ ምናምን አልቅሼ አውቃለሁ። ምክንያቱም ከጓደኞቹ ወደ ኋላ ይቀር ይመስላል። ግን እግዚአብሔር ይስጣቸው እንደዛ ስላደረጉኝ ነው ዛሬ እዚህ የተገኘሁት። አዎ ልክ ናቸው። ያኔ ማድረጋቸው አንዳንዴ እንደሆነ ታውቃለህ። ይሄ ምንድን ነው የሚባለው ያላዩት ሀገር አይናፍቅም የሚባል ነገር አለ። ያኔ ኮርኮም በመደረጓ ሸፕ ስላስያዟት ነው እንደዛ አይነት እንጂ የቀረበች የሚገርም ነው። አይ በጣም የሚገርም እሱ ኃላፊነታቸውን ተወጥቷል። ኮርስ በደንብ ከዚህ በኋላም አሉ። ግን እኔም ደርሻለሁ። በደንብ ማሰብ እችላለሁ። የሚጠቅመኝን የሚጎዳኝን ምን ማድረግ እንዳለብኝ አውቃለሁ። አሁን የእነሱ ጸሎት እና ከዛ በኋላ 12ኛ ክፍል ደረስን አይደለ? ከዛ እንዴት ነበር 12ኛ ክፍል ለፈተና ዝግጅት? ጭንቀት ማለት አዲስ ነው ምናምን እንዴት ነበር ዝግጅት? ለፈተና ዝግጅት ማለት ነው ጃንስ ፈተና ያው እኔ እንደማልፍ ነበር ማለት ነው። እስኪ እንዴት ነበር ሙሉ እንዴት ነበር ዝግጅት? ቱ ቢ ሆነስት ምንም አልተዘጋጀውም። ምንም በቃ ፋሚሊ ነጋዴ ነው እና እናቴን በንግድ አግዛታለሁ። መቅረት አልፈልግም፣ መማር ፈልጋለሁ። ብዙ ነበረኝ፣ ብዙ አነባለሁ። ኢቭን እዚህ ባልመጣ እዛ ብሆንና ኮሌጅ ብማር ብዙ ነገር እንደማላደርግ አውቃለሁ። እዚህ በመጣ ግቢ ብገባ ደስ ይለኛል። በጣም የምፈልገው ነገር ማንኛውም ተማሪ ይፈልጋል ሌላ ሀገር ሄዶ በተለይ ሲርቅ በተለይ በቃ በጣም ነው ደስ የሚለውና ፈልገው ነበር። ግን አንዴ የሆነ ሚስ ስላደረኩት በቃ ትንሽ አውቃለሁ ሂንቱ ነበር እና እሱ ጠቅሞኛል ብዬ አስባለሁ። እና በቃ እሱ የጠቀመኝ ይመስለኛል። ግን በደንብ አልተዘጋጀሁም። እኔ ይሄን እንደነገርኳችሁ ከቤት ምናምን ስለማልወጣ እና ኮሮናም ስለነበር ይዛኔ 11 ላይ ትምህርት ሲቋረጥ እኔ እያነበብኩ ነበር። የሚሰራኩት ነገር አልነበረም። 12 ደረስን ምናምን ክላስ ብዙም አልነበረም። 12 ታውቃለህ ማትማርም ከጧት ሽፍት ብቻ ነበረ። እሱን እንማራለን። ከሰዓት በጣም ነበር ማጠናው። ጥያቄ ሰራ ነበር። ማትስ አልወድም። ከዛ ኤክስትሪም ኤግዛም ቡክ አለ እሱ ተገዛልኝ። በቃ ጥያቄ ስሪ አታጥኚ፣ ግን ጥያቄ ስሪ። አባቴ በጣም ሰፖርት ያደርገኛል። እሺ በቃ ጥያቄ ስሪ ገብቶሃል፣ ማትሱ እንዳይቀር ቢያንስ ጥያቄዎችን ስሪ። እና ከ2003 ጀምሮ የነበሩትን ጥያቄዎች ሰራ ነበር። ጥያቄ ወሳኝ ነው። በጣም ለፈተና በጣም ጥያቄ ይጠቅማል። የሶሻል ነበራችሁ ያኔ እንዴት ነበር? ማለት በኋላ ቀየራችሁ ነው እንዴት ነው? አብዛኞቹ አሁን የሶሻል ተማሪ ማትስ አይወድ የሚባል ግን ሪያሊቲው ብዙ አይደለም እኮ።
አይ እኔ ማለት እንዴት ከስድስት በኋላ ያሉትን አላሳምም። እውነት ለመናገር እንዴት መሰለህ ስድስተኛ ጋር ኤሌመንተሪ እያለን አስተማሪያችን አያስተምርም ነበር እና በቃ እንጣላ ያደረገኝ እሱ ነው። የሆነ እንትን ብዬው ሳይሆን ከዛ እንዴት ነው የሽምደዳ ትምህርቶችን በጣም ወዳቸው ነበር። ይገቡኛል፣ እረዳቸዋለሁ ምናምን ሂስትሪ፣ እነዚህ ጂኦግራፊ ምናምን የሚባሉትን ትምህርቶች ወዳቸዋለሁ። አንዳንዴ እንደውም እኮ ካልገባን ነው እየጠላነው እንመጣው። ታውቂያለሽ እየተማርሽ ያለሽው ነገር እየገባሽ ከሆነ መምህሩን ትወጃለሽ፣ ትምህርቱን ትወጃለሽ። ማትስ ደግሞ በባህሪው የሆነ እንትን ይፈልጋል። የሆነ ቦታ ሚስ ካረግሽው በቃ ለዛ በቃ ሰው ስለማያስተምር በቃ እንዴት ነው አስተማሪውን ጠላ ነው እንደ ክላስ ነው በቃ አስተማሪውን ጠላ ማትስን በቃ እንዴ ፍላጎት ይላል። ስለዚህ የሶሻል ማቹሪቲ ሶሻል ነበር ምን ይላሉ መሰለህ ለሶሻል ማትስ ናቹራል እያለው ማለት ሶሻል አሳንደር ክፍል እየተማርን ነውና ጓደኞቼ ምን ይሉኛል መሰለህ ለሶሻል ማትስ ላያ ሹቲክስ ያስፈልጋት የሚባል ነገር ላያ ሹቲክስ አካል አይ ማትስ ማግዴታ ነው ወጥራፍ የሚባል ነገር አለ ታውቃለህ። ግን ሪያሊቲ ሶሻል ሆኖ በጣም ማትስ የሚገርም የሚሰሩ ሰዎች አሉ። ናቹራል ሆኖ የሚሰሩ አለ። ብዙ ጊዜ ግን ጀነራሊ አብዛኞቻችን ሁሉም ሰው በሚባል በቃ ብዙ ሰዎች የሚያስቡት የሶሻል ተማሪ ማትስ አይችልም ነው እና አብዛኞቹ ደግሞ ማትስ የማይችል ተማሪ ወደ ሶሻል የመግባት ነገር አለ። ግን አብዛኛው ማትስ ምን አለ ሶሻል ኢኮኖሚክስ፣ አካውንቲንግ ምናምን ያለ ሶሻል ዲፓርትመንት ነው እንዴ በደንብ እኮ ነው ሁሉም ላይ አለ። ተመልካቾቻችን አሁን ተመልሰን ተገናኝተናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንግዲህ ጉቺ ምን አይነት ሀሳቦች ነበር እስኪ አሁን አስራት ክፍል ውስጥ መጥቶላቸው ፊሊንጋቸውን ሊነግሩን እያለ እያጓጉል እሺ እንዴት ነበርስ? እንደማንኛውም ተማሪ ቴስት ይመጣል። በጣም ደስ የሚል ጠብቃ ስለነበር ሰርፕራይዝ አደረገብኝ። እኔ ግን በጣም ደስ ብሎኝ ነበር። ይመጣል አይመጣም ውስጥ ስለነበርኩ ማለት ነው። በጣም ደስ ብሎኛል። በዚህ ክሬዲቱን የምሰጠው ለእግዚአብሔር ነው። ያው የእግዚአብሔር ፍቃድ ስለሆነ ነው እንጂ ያው የኔ ጥረት ብዙ አልነበረም። ያው እግዚአብሔር ስላለው ነው። ባህር ዳር ደርሰሽ መጀመሪያ ባህር ዳር ሲደርሰኝ እንዴት ተፈጠረው ታየው እኔ አላየሁትም። ልጆች ነበር አይተው የነገሩኝ። ከዛ ስለ ባህር ዳር ነው በቃ መጀመሪያ ሰርች ያደረኩት። የት ነው የምትገኘው? ምን አይነት ከተማ ናት? ተሞላው እኮ ይሆናል አላውቀውም ማለት ይቻላል። ከዛ ዲፕሊ ግን ሰርች ያደረኩት ከደረሰኝ በኋላ ምን እንደሚገኝ ምን አይነት ቦታ እንደሆነ የአየር ጸባዩ፣ ስለ ግቢዎቹ ምናምን ሰርች አደረኩኝ። ዋው ያይ ደስ ይላል እኮ ዩኒቨርሲቲ ጆይን ማድረግ ያለው ማለት ፊሊንጉ እንዴት ደስ እንደሚላስፈሽ እንዴት ነበር ሙሉ ዘካው ያለው ነው። ያው እኔ አላሰብኩም ጭራሽ ስሙላም ትዝ አይለኝም። እስከ 20 ምናምን እንደሞላው አስታውሳለሁ። ግን ይርቅ ስለነበረ አልሞላሁትም። ስለማላውቀውም አካባቢ በዛን ሰዓት የነበረው የሀገራችን የሰላም ሁኔታ ትንሽ ይከብድ ስለነበረ አላስታውስም። ግን ባህር ዳር ነው የደረስኩት። ድንግጥ ነው ያልኩት። እንዴት በቃ ልቀር እንደሆነ አሰብኩኝ ማለት ነው። ስለሚርቅ ያው ቤተሰቦችም አይፈቅዱም ብዬ አስቤ ነበር። ያው አባቴም አይ በቃ ስለራቀ አሁን ያለውም ኮንዲሽን ጥሩ ስላይደለ እዚሁ ተመዝግባ ትጀምራለች አሉ። ግን እንደ ድል ሆኖ ታላላቀትና ወንድሞቼ ዩኒቨርሲቲ ነው የጨረሱት። አይ አሉ መሄድ አለባት እዛ ያለውን ነገርማ ማየት አለባት ስለሚያውቁት ሁሉንም ነገር አይ ትሄድና ያው ማይሆን ከሆነ ትመጣለች አሉ። እኔም ደግሞ መሄድ ፈለኩኝ። አይ ጭራሽ አልቀርም እና እንዲሆን የምፈልገው ብቻ ከሐዋሳ በጣም የሆነ ገጠራማ ቦታ እንዲደርሰኝ አልፈልግም ነበርና ባህር ዳርን ስለማለቅ በቃ እንደዚህ አይነት ቦታ ይሁን ብዬ ሰግቼ ነበር። ግን ደስ ይላል። በቃ እንደው ሐዋሳ ናት በነገራችን ላይ ባህር ዳር ነው ደስ ይላል። እኔ ግን መራቅ ነበር ቤተሰብ ወጣ ያው እንዴት ነው ከቤት ስለማልወጣ በቃ በረሽ የምሬን ነው። መቀሌ ዩኒቨርሲቲ ቢኖር ነው መቀሌ ዩኒቨርሲቲ ሞላ ነበር። ግን አንደኛችሁ ምን ነበር? አንደኛ ነው እኔ አዲስ አበባ እውነት ለመናገር ምክንያቱም ስለምፈልግ ካፒታል ስለሆነች የሆነ ኦፖርቹኒቲ እንዳለች ሰማ። እሱን ስለምንፈልግ ስለመጣች አንደኛ ላይ ሰባ ሁለተኛ ላይ ድሬዳዋ እዛ ቅርብ ስለነበር ቤተሰብ ግን አስተዋጽኦ አራተኛ ላይ ባካለ እንዴት ነበር ዩኒቨርሲቲ ጆይን ካደረጋችሁት? አሁን ለምሳሌ ዩኒቨርሲቲ ጆይን ከማድረጋችን በፊት ኤክስፔክት የምናደርግበት ወይ አለ። በጣም ብዙ ሰዎች አሁን ያኔ የሚያስቡበት የምታነብበት ወይ ላይፍ ስታይል ኤቭሪቲንግ ይቀየራል። ሶ እንዴት ነው ኮምፓቲብል ሆናችሁ ኢዚሊ አዳፕት አደረጋችሁት? እንዴት ነው
ያው እኔ ልክ በቃ ውጤት እንደደረሰኝ ሳቅ የሆነ መጽሐፍ ነበረ ዲያሪ ነገር ነው ልጅ የጻፈችው ግቢ ከገባች ጀምሮ ያለው ጆርኒ እና በቃ እንደዛ ነው ስስል የነበረው መጽሐፉን ስለማነበው እንደዚህ ሆነን በዚህ ገባን እንትና ቴዲ እንደዚህ ብሎን እንትና እንደዚህ ብሎን እንደዚህ ሆነን ምናምን በቃ እንደዛ ነው ስስል የነበረው። እኔ እንዴት ማልሳልኩትም ልበል እንዴት እንደሳልኩትም አላስታውስም፣ ግን በቃ አባቴ ይነግረኝ ነበር ወጥረሽ ማጥናት አለብሽ ወጥረሽ እንዳሁን እንዳይመስልሽ እንዳስራልተኝ እኮ አይደል ከብዙ አካባቢ ከሚመጡ ሰዎች ጋር ነው ኮምፒቲቲቭ ልታረጊው። ስለዚህ ማጥናት አለብሽ። አንደኛው በቃ ሁሌም የሚለኝ ማጥናት አለብሽ እና ዩኒቨርሲቲ ውስጥ ደግሞ እስካለፋ ድረስ ካልጣርክ ድረስ የሚሆን ነገር አይደለም። ሜቢ ሊሆን ይችላል እኮ ሳያነቡ የሆነ እንዴት ነው ሳያነቡ የሚያልፉ ተማሪዎች ሊኖሩ ይችላል። ግን እንዴት የሆነ መጨረሻ ምንድን ነው የሚሆነው? የስራ ዓለም ላይ ስትመጣ የሆነ ሪስፖንሲቢሊቲ ሲሰጥ እንዴት ነው አቺቭ ማድረግ የምትችለው? ያንን ነገር ለመወጣት መጣር አለብን እና አስታውሳለሁ ፍሬሽማን ላይ እንደገባ ምናምን ኢኮኖሚክስ ከብዶ ነበር። ምክንያቱም 11 እና 12 ላይ አልተሰጠም በእኛ ባች ማለት ነው እና አልተሰጠም። ከዛ ኢኮኖሚክስ ከብዶ ነበር ደወልኩ እንደዚህ ፈተና ይከብድ ነበር አስታውሳለሁ ያለኝ ቢሄዶ መመለስ ለምን ቀድሞ ማትሄድ ይሻላል። አንዴ ሄደሻል መመለስ አይቻልም። ሚስ ማድረግ አይቻልም። ምንም አይነት መመለስ የሚባል ነገር አይቻልም። ተጭሬ መለሳለሁ የሚለውን ሀሳብ እንዳላስብ አድርጎኛል። ተጭሮ መመለስ ምናምን የሚባል ሀሳብ የለም። ቤተሰብ ሸጣቶች ቤተሰብ ባሉ አለ። አዎ እና እንዴት ነው ቤተሰብ ለልጁ ስፔሻሊ ግቢ ላለ ልጅ እንዴት ትሪት መደረግ አለበት የሚለውን ነገር ማወቅ አለበት። ሊረዳ ይገባል ቤተሰብ። ያ በጣም እኔ እንደውም ማለት በጣም ተሽኜ ነበር። ነግሬሻለሁ ብዙ ነገር አምልጦኛል። ሂስትሪም አልተማርኩም። በቃ ጂኦግራፊም ታናሽ ወንድሜ ነው ያስጠናኝ የነበረው እስከ 10 የተማረውን ለፈተና ሲያዘጋጀኝ የነበረውና እሱ ያልደረሰባቸውን ደግሞ አላስረዳኝም። ዝም ብዬ ነው የተፈተንኩት አለፍኩኝ። ግን እዚህ ሲመጣ ግዴታ ብቻዬን ቆም ራስን የምትሰራው ብቻህን ነው የምትቆመው። ለዛ ደግሞ በጣም እኔ ይሄን ግቢ አመሰግናለሁ። ስለሌላ ግቢ አላውቅም ግን እዚህ ብቻችንን እንድንቆም ያደርገን መኮረጅ የለ ወዲህ ወዲያ የለ ራስን እንትለውና በቃ እሱ ነገር ደግሞ በጣም እኔን አጠንክሮኛል። በጣም ነው የለፋሁት፣ በጣም ነው የጣርኩት። በጣም 5 ሰዓት ንቅንቅ ሳልል ሲቪ ከንበቃለሁ 5 ሰዓት ሙሉ ኮምባይ ላይ ሳልል በጣም ግን ቴንሽን አለ። በቃ እንዴት ነው በደንብ ታጠናለሁ። ዲፓርትመንት ስትመርጥ ደግሞ ትንሽ ነው ታጠናው፣ ግን ውጤት አለ ይገባል። ኤክስፒሪየንስ ስለታረጋው ነው ስለው ራሱ እና ላለመውደቅ ሲሰራ ይከብዳል። እና እኔ ደግሞ ሲኒየሮችሽም ናቸው የሚጫኑት በቃ እኔ ልክ የገባኝ አስታውሳለሁ ባህር ዳር ዩኒቨርሲቲ ይጭር ወረር ነው የሚባለው እኮ እንዴ ከዛስ በለኝ ግን 4000 ተማሪ ገብቶ አሁን እኮ ያስመረቀው 1000 ምናምን ጌታ ሆይኛም እየሰማን ነው እና ግን ማለት እንደ ሲኒየር ተማሪ ያ ነገር እኮ ጥሩ ነው። ግን ይሄ በጣም የበዛ ነገር ሲኖር ያምዘው ነው ሪፍሬሽ ማለት ያነበርኩት እንትን ታላስታ እኔ ያነገርኩት ነበር አይደል? የሆነች ልጅ ትናንትና አጋጥሞኝ ነበር እና አሟት በጣም እየታገለች ነበር። አስብ በጣም ታማለች እና በጣም እየታገለች ነበር። ያ እንዴት ነው ለዓለም ወደቀን ስለምትፈሪ ግዴታ እዛ ቦታ እኔም እኮ ለምሳሌ ሲቪክ 5 ሰዓት ሙሉ እያነበብኩኝ ሙሉ ላልረዳው ይችላል፣ ግን ማንበብ አለብኝ። ገባህ? በቃ እዛ መሆን አለብኝ፣ መልፋት አለብኝ ብዬ ነበር ማለት ነው። በጣም ይሄ ኦቨር የሆነ ስትረስ ጥሩ አይደለም። እሱን የምታውቂው ያን ስታልፊ ነው። ልክ ነሽ እኮ ግን አሁን ማለት ነው የምልሽ አሁን ለሚመጡ ተማሪዎች ፍሬሽ ለሚሆኑ ተማሪዎች ይሄ በጣም የበዛ ስትረስ አያስፈልግም። ማንበብ አለብህ፣ ልክ ነው በጣም አለበት፣ ግን በጣም ይሄ ቴንሽን የሚባለው ድረስ መድረስ የለበትም። በችሎ አንብቡ ነው አሁን እንዴት መሰለህ ፍሬሽማን ላይ ኮርስ ምናምን ከፍዬ ማለት ነበር። ፍሬሽማን ኮርስ የሚሰጡ ነበር ተፈጥሯል እና ምንም ስትረስ የለም አይደርሳል። አሪፍ ነበር ያሰብ እና እንደዛ ብታደርገው አሪፍ ይመስለኛል። በዚህ አጋጣሚ ኤርሚን እና ምስኪን የምር እኔ የኤርሚን ቪዲዮዎቹ በጣም እንደዚህ አይነት ቪዲዮዎችን ቢያዩ እና ደግሞ ከጓደኞቻቸው ጋር ጥያቄ ቢሰሩ እኛ በጣም ነበረ በዶርም ጥያቄ የምንሰራው የተለያዩ ዩኒቨርሲቲ የሚያወጣውን ጥያቄዎች እንሰራቸው ነበር። ቪዲዮ እንሰራ ነበር፣ ፋይናል እንሰራ ነበር። ነገርም አግዙናል። ደግሞ ይሄ እንዴት ነው ከሚያጠና ሰው ጋር ብትሆን
የሚጥር ሰው ጋር እንዴት ነው አንዳንዴ እንዴት ነው ዝም ብሎ የሚኖር ሰው አለ አይደል? ዝም ብሎ በቃ ለምን ግቢ እንደገባ ራሱ ማያውቅ ፍሬሽ ነው በቃ እንዴት ነው ሁሉንም ነገር አንተም አዲስ ነህ ምናምን በጣም የሆነ ይሄ ኢንፍሉዌንስ ይኖራል። ልክ ነሽ። ፕሪፔሬሽናችንን ካልጠበቅን ነው እንትን ግቢ ገብተን ግን እኔ ዩኒቨርሲቲ ላይ ማለት ነው ኖርማል ጌም ካደረጋችሁ በኋላ ያለው እንዴት ነው እዚህ አዳፕት አድርጋችሁ ግቢውን ሁሉ ነገር የምግቡም የምንም በቃ ሁሉ ነገር ትንሽ ወብሳት ያለሰው አልከበደኝም ነበር። ታላላቅ እህቶች ነበሩ እንግዲህ ሰግጫለሁ። ጫማ ለብሰሽ ቦርሳ ይዘሽ ምናምን ክላስ ልትገቢ በቃ ቀለል አድርጊ። ነጠላ ጫማ ነው የሚለበሰው ግቢ ውስጥ እንደዚህ ነው የሚሆነው። ኢቭን ስመጣ ይቀበሉ ነበር ተማሪዎች። ከዛ ቱታ ለብሼ ምናምን የነበር ቦርሳዬን ዘጋርጌው የት እንደሚሄድ ስለማላቅ እንግዲህ ይኖራሉ አስተባባሪዎች ስለተባሉ ማን ይቀበለኝ ነው ሲኒየር ነበር የመሰልኳት እና በቃ አንድ ደብተር ይዘሽ ነጠላ ጫማሽን ለብሰሽ እንደዚህ ሁኚ እንደዚህ ነው ያለው ምናምን በጣም ብዙ ነገር ነግረውኛል እህቶቼና አልከበደኝም ነበር። እኛ ክፍል ይገባናል። እኛ ተራለ እናንተ ሰርቫይቨር ላይ ከልባችን እኛ እኔ ስቲል አዲስ ነው ለኔ ሁሉም ነገር እና አስታውሳለሁ የመጀመሪያ ቀን ካፌ ገባኝ ጋር ፎቶ አንስቼ ካለው ለቤተሰቦቼ እንግዲህ ነው ወይስ ደግሞ ምን ይላል እንጀራ እንዴት ነው የሚያምረው? እንጀራ እያበላ እኮ እኔ እውነት ለምናገር ብዙ ነበር ነው። አዎ ብዙ ነው። ኧረ አይደለም እንዴ የምር ብዙ ነው። እኔ እንጃ ለሴት ስለሆነ አይደለም ለሴት ስለሆነ ሊሆን ይችላል። ለኛም ብዙ ይመስላል። ክላስ በስናፕቻት ነበርና በቃ ምር አድርጎት ፋስታ ያበት ይሁን ለብቻሽ ነው የሚሰጥሽ እኮ ለብቻሽ እንጀራ እየበላ ምናምን ትባላለች። በቃ ቴንኪው ይሄ ነበር የገጠመኝ። እኔ እኮ በጣም ተሰምቶኝ ምናምን ነበረ ፎቶ ይላክላችሁ። አይዞሽ ጭራሽ ዳቦ ሲዩ ዳቦም ትልቅ ነበር ማለት ነው። እኔ በቃ ተቆጣጣኩኝ እኮ እንጀራ ይስር በእንጀራ ነበር መጀመሪያ ቀን ሱላት እንደዛ ሲል በሉ ሌላ ነገር ካያችሁ ስለዚህ ሪፖርት ኮር ስጋም ያበላችኋል። እናንተ እኮ ተመችቶሽ እሱ ነገር በጣም ደስ የሚል ጆርኒ ነው ባይዘው ዩኒቨርሲቲ ሶ እንትን እስኪ ስለ ኖርማሊ ዲፓርትመንት አካባቢ እስኪ ነው ዲፓርትመንት ሲሌክሽን እንዴት ነበር? ፍላጎት ነው ጆርናሊዝም ከፊት ትፈልጉ ነበር? ጆርናሊዝም አችላታችሁ ሶ ፓሽኑ አላችሁ ወይስ ደግሞ እንዴት ነው? ሰጣቀም እኔ በነገራችን ላይ ጆርናሊዝም መማር የምፈልገው ከልጅነቴ ነው። ስሙን ሳላቀው ምንድን ነው መሆን የምትፈልጊው ሲባል አርቲስት እላለሁ። ከዛ አርት አስተማሪ ነበረኝ። ከዛ የሆነ ቀን ብለን አርቲስት ምን አይነት አርቲስት መጽሐፍ፣ ዜና ማቅረብ ምናምን አልኩት ማለት ነው። እሱማ እኮ ጆርናሊዝም ነው የሚባለው ጋዜጠኝነት ላይ በቃ የዛን ቀን ነው የሸመደድኩት። ቤት ውስጥ ፕሮግራም ሲኖር እንዴት ነው ስልክ ይዤ ኢንተርቪው ያደረጋቸው ምን ተሰማችሁ እንዴት ነበር የልጅነት ቪዲዮዎች ነበር። ግን በጣም ከመፈለገ የተነሳውን ሳድግ ምን መሆን የምትፈልጊው ሲሉኝ አልናገር አፍራለሁ። ጋዜጠኛ ቡና ማለት አልልም ነበር ሌላ ነገር ነው የምለው። ግን ቢሃይንድ የሆነ ፍላጎቴ እሱ ነበር እና ኢቨን እዚህ መተን ላይፍ ስኪል እየወሰድን ኮርስ እንትን የመጀመሪያ ቀን ምን መሆን የምትፈልጊው ማኔጅመንት ነው ያልኩት አስታውሳለሁ። እንዴት መሰለኝ በቃ ቀያየራል። የሆነ አመት 10ኛ ክላስ ላይ አርኪኦሎጂስት መሆን ነበር የምፈልገው። አረማ አርኪኦሎጂስት የምትጠቀም መቀሌ ዩኒቨርሲቲ ነበር። ከዛ ደግሞ 11 እና 12 ላይ ፖለቲካል ሳይንስ መማር ፈልገውና አስታውሳለሁ አባ ፖለቲካል ሳይንስ የሚሰጥበትን ዩኒቨርሲቲ ከ1 እስከ 5 ዘርዝሮ አምጥቶልኛል። ወረቀት ጽፌ ምናምን አስቀምጫለሁ። ባህር ዳር ነበር። ከዛ ደስ ይለኛል በቃ ፖለቲካል ሳይንስ መማር ፈልጋለሁ፣ ግን ምን እንደሆነ አላውቅም። እንዴት ነው ለዛ ማህበረሰብ መቆም እንዳለብኝ በቃ እሱን ነው ማስበው ምናምን። የሆነ እኛ አካባቢ ነግሬሃለሁ የሆነ የሚቀየር ካልቸር አለ። ያንን ነገር መቀየር ፈልጋለሁ እና ያንን ነገር እንዴት ነው የማደርገው? ፓርላማ ገብቼ ነው የምለው። በነገራችን ላይ በጣም ያቀራረበን የሆነ ምን ፈልጋቸው ነገሮች ናቸው ተመሳሳይ ናቸው። እንዴት ነው የመጨረሻው አንተ እንደው ዘደኝ ጎላችን አንድ ነው። የሆነ ነገር መሆን እንፈልጋለን። የሆነ ፓዛችንም አንድ ነው። ዶርም ስናወራም እሷም እና ፖለቲካል ሳይንስ ነበር እኔ መማር የምፈልገው። ከዛ ያው ሀገራችን ሁኔታ ታውቃለች፣ ያስፈራ ነበር በወቅቱ ምናምን። ለሱ የሚቀርብ ነገር አንደኛ ላይ ጆርናሊዝም ሞላው፣ ሁለተኛ ላይ ፖለቲካል ሳይንስ፣ ሶስተኛ ላይ ሶሻል ወርክ። አንደኛ ላይ ከደረሰኝ ሁለተኛ ከደረሰኝ ፖለቲካል ሳይንስ ረሳይ ብዬ የሆነ ሶፈር ስፓይሪቲ ነበር ጆርናሊዝም ሁለታችን እና ሁለተኛ ላይ እኔም ፖለቲካ
ተመሳሳይ ነው። የሚያመሳስለን ነገር አሁን ተገኘ። ጆርናሊዝም አትማሪም ሲሉ በቃሽ ፖለቲካ ነው ማለት ኧረ እሱ ደግሞ ከምትማሪ ጆርናሊዝም እንደዛ ነው። ቤት ስነግራችሁ ምናምን በቃ መጨረሻ ላይ ራሴ ነኝ ወስኜ ከደረሰኝ በኋላ ምናምን አይ በቃ ጆርናሊዝም ደረሰኝ ምናምን ከዛማ አልሸሽም ዞርዛሉ ነው ፖለቲካ ሳይንስ ወይም አንድ ነው እና ያው እንደዛ ነበር። አይ ስለዚህ ፓሽን አለ ማለት ነው። ከዚህ ግልጻች ጓደኝነታችሁ ከዲፓርትመንት በኋላ ነው በፊት ነው ማለት ነው? አረ ከዲፓርትመንት በኋላ ፍሬሽማን ላይ ባይና ያቃታል። ከዲፓርትመንት በኋላ ግን ያው በጣም የተዋወቅነው አንድ ዶርም ነበር። ከዛ በኋላ ግን እስካሁን ስቲል ማለት ወደፊት አሁን እንትኑ በዚህ ዓመት የአራተኛ ዓመት ተማሪዎች ናቸው። እዚህ ኤግዛም አለ። ብዙ ኤክስፔክት ከእናንተ የሚደረግ ነገር አለ። ከእሱ ጋር እንዴት ነው አሁን ያላችሁ ዝግጅት? ምን ወደፊትስ እንዴት ነው? በሙያው ላይ ራን የማድረግ ፍላጎት አለ? ነገር እስኪ ያው አሁን እንደ ተፈታኝ ትዘጋጃለህ፣ ታነባለህ፣ ትጥራለህ። ቅድም እንዳልኩ ነው ካነበብክ ድረስ ከጣርክ ድረስ እንዴት ነው ከጣርክ ፈጣሪም ይጨመርበትና ይሳካላል ያ ነገር። አጥር ምናምን አይ እግዚአብሔር ያውቃል ብትል ሁሉንም ስለማያውቅልሽ እውነት ለመናገር ጥረታችን ሁለታችንም የሆነ በጣም ጂኔስ ተማሪ አይደለሁም፣ ግን እስኪል እጥራለሁ። ማላውቀውን ነገር ለማወቅ እጥራለሁ። በቃ እሱ ነው በራስ መቆም እዚህ ለመቆም ያበቃል። ሁሌም የምለው ነገር አሁን አለ ይሆናል አይደለ? ፕሬዘንቴሽን እንኳን ሲኖር ተማሪ በተማሪ ተከልሎ ተደብቆ የሚያስ ብዙ ተማሪ አለ። ከታች ጀምሮ የግሩፕ ወርክ ቢሰራ የሆነ ነገር የሚያደርገው የሆነ ሰው አብዛኞቻችን ተደብቀን ነው የምናልፈው ማለት ነው። እንደዛ አይነት ነገር አልፈልግም። አይ ኖ ብዙ ማድረግ አልችልም፣ ግን መጣር ፈልጋለሁ፣ መውጣት ፈልጋለሁ። ከፊት ይሆናል አይደለ? እርዳታው እንደዛ እንዲሆን ነው እንጂ በሰዎች ተደብቄ በሰዎች እርዳታ ምናምን ሳይሆን ራስ ቆመ ጥረት ማለፍን እንመርጣ። ሁለታችንም እንደዛ ነው እንጥራለን። ክላስ ልትሰራ ትችላለህ፣ ልትኮርጅ ትችላለህ፣ ግን እሱን አልፈለግም። የሆነ በራስህ ታልፈው ኤግዚት ራሱ ይመጣ የተማርከውን ነገር ሪሄርስ ማድረግ አይከብድም፣ እንደገና ሪያላይዝ ማድረግ አይከብድም። ተምረኸው ከነበረው ታጠናለህ፣ በራስህ ትሰራለህ። ግማሽም ይሁን ጥረት ነው። አንተ ፍላጎት ሲኖር ጥረት ሲኖር ትችላለህ። በቃ ያንን ነገር ማድረግ አይከብድህም። የተማርከው ነገር ነው። በቃ አንተ በራስህ ደግሞ ውጤቱ የራስህ ነው። የምር በቃ አንተ ደስተኛ ነህ። ድፈንም የራስህ ነው ውጤቱ ሲመጣ። ቅድም ነገር ስራው ዓለም ላይ ስትገባ ለማን ትከላለህ? የሚሰጥህን ስራ ማን ሊሰራልህ? ጻፍ ብትባል ማን ይጽፍልህ? የሆነ ነገር አድርግ ብትባል ማን ነው ያንን ነገር የሚያደርግልህ? እዚህ ተከልለህ ካለፍ ልታልፍም ትችላለህ። ከዛ ግን የስራው ዓለም ላይ ሬስፖንሲቢሊቲ የሚባል አለ። ያደግክ ነው የምትሄደው። ብዙ አይነቶች ሪስፖንሲቢሊቲዎች ይመጣሉ ህይወት ላይ። የዛኔ እሺ በማለት ትከለለ ወጣችሁ ምናምን የምትሰሩትና አሁን የምንማረው ቲዮሪ ብዙ ጊዜ ይገናኛል። ለምሳሌ 70% ያለው ምናምን ወጥቶ የሚሰራውና ማለት የተማረውና ወጥቶ የሚሰራው ይገናኛል። ሪያሊቲ ማለት ነው። እንዴት መሰለ ግን እንደ እንትን ይለያያል። የምትማረው ትምህርት ምናምን ሊለያይ ይችላል። ግን ለምን ትማራለህ? ይሆናል አይደል? በቲዮሪ ደረጃ ያለው ነገር አሪፍ ነው፣ በዛ ቢሰራ ማለት ነው። አንዳንዴ ቢሮክራሲው ይሄ ፖለቲካው ከኋላ ቢሃይንድ ኢንፍሉዌንስ የሚያደርግ ነገር ስለሚኖር አተገብረውም እንጂ ተገብረው አሪፍ ነገር ነው። ያው በሁኔታዎች ነው ፎርስ የሚያደርግ ነገር ያንን ነገር እንዳታደርገው የሚከለክል ነገር ሲኖር ነው ሰው ተቀልል። አዎ ቲዮሪ የማይተገበርበት ነገር ሲኖር ግን ለኔ እንጃ ያንን ነገር ካልተገበር ለምን እንማራለን የሚለው ወደዛ ኮንክሉዥን ነው የሚሄደው። ስለዚህ ያስፈልጋል። ወደ ስራው ዓለም ስላልገባን ዲቴይሊ ማውራት አንችልም። ለዚህ ነገር እዚህ ጋር ብዙ ፖይንት ያስነሳ የሚችል አሁን ሞሮፍ አንዳንድ ሰዎች ቢዝነስ አለ ትምህርት ልክ እንደ ህይወት ነው ቴክ እንደማድረግ አለ የሆነ መዋኘት የሚባል ነገር አለ አይደል? አሁን ለምሳሌ የሆነ ሰው ትምህርቱን እስከ 10 ወይም እስከ 12 ያክል ተምሮ ትቶ ቢዝነስ ኦነር የሆነ ቢዝነስ ክሬት አድርጎ ራን ሲያርፍ እንዳይቀጥ ያለ አሁን ደግሞ ባለው ሁኔታም ብዙዎቻችን እንደምናየው የሆነ ሰው እስከ ዩኒቨርሲቲ ግራጁዌት አድርጎ ወጥቶ የሆነ ነገር ብዙ ማድረግ ነገር አለ። አሁን እንደውም እየታየ ያለው ትምህርት መማር ራስን ለመጣል የሚታይበት ጊዜ አለ። ላይክ ቢዝነስ ይሻላል ከትምህርት የሚባል ነገር አለ። እዚህ ላይ ምን አይነት ፖይንት አላችሁ? ቢዝነስ ለመስራት እንኳን መማር ያስፈልጋል።
ነገር አሁን መደመርና መቀነስ አለበት ያሰው እና ደግሞ ከተማረበት ልክ ነህ እኮ ሊሆን ይችላል ያ ነገር ግን ይሄ ዩኒቨርሲቲ መግባቱ ነው ሉዝ እንዲያደርግ ያደረገው እኔ አልስማማም ዩኒቨርሲቲ ሲጀምር በቃ እንዴት ነው ዲግሪ ብቻ ሳይሆን ላይፍ ማለት ኤክስፒሪየንስ የምታደርጋቸው በጣም ብዙ ነገሮች አሉ ከማግኘት ከማጣት የሰዎችን እያንዳንዱን ባህሪ ከመልመድ ከመቻቻል በጣም ብዙ ነገር ነው የምትማርበት ዩኒቨርሲቲ እንዴት ነው ዩኒቨርሲቲ ገብቶ እየገባና ያልገባ ሲጀምር የሆነ እንዴት ነው አስተሳሰቡ ራሱ እኩል ሊሆን አይችልም አንተ ካምፓስ ሌላ ኮሌጅ ተምረህ ዲግሪ አግኝተህ እና ዩኒቨርሲቲ ገብቶ ዲግሪ ያገኘ ሰው እኩል አይደለም ያ አሁን ላይ እንደውም ጎላ ተደርጎ እየተወራ ነው ዩኒቨርሲቲ ገብተህ 4 እና 5 አመት ምክንያት ነው ምናምን ይባላል ግን ለመናገር የሆነ ነገርን ለመጋፈጥ ይሆናል አይደለ ቻሌንጆችን ላለመፍራት ብዙ ነገር ማለፍ አለ ኢቭን ከቤት ወጥተን የሆነ ቢዝነስ ጀምራለሁ ብንል ያን ያህል ላንሄድ እንችላለን ብዙ ነገሮችን ልንፈራ እንችላለን የሰው ፊት መልመድ ኢቭን አሁን ከሁሉም ሰው ጋር እኩል እንደሆንኩ ነው የምታስበው የሆነ አለው የሆነ ነገር ብቻ እንደዚህ መግለጽ ይቻላል ብቻ ሳይሆን ትኖረዋለህ ነው ህይወትን ብቻህን መኖር ሲጀምር ብዙ ነገር ትለምዳለህ ልክ ነህ ከቤተሰብ ጋር ሆነህ እኮ ያንን ቢዝነስ ልትጀምር ትችላለህ ግን እንዴት ነው የሆነ ሪስክ ቢመጣ ቴክ ላታደርገው የሆነ ትከሻለ የምትደገፍበት ዩኒቨርሲቲ ከሆነ ታይም ዌስት ነው የሚመስለው ለምሳሌ የሆነ ሰው 12ኛ ክፍል ወይ 11ኛ ክፍል የሆነ ቢዝነስ ለምሳሌ የሆነ ኮደር ባለፈው ዕለትም ሰው ሳነሳ ነበር የሆነ ኮደር አለን በእንትን የፕሮግራሚንግ ኮደር አለን እሱ ልጅ አሁን 11ኛ ክፍል ሊጀምር ያ ነገር ፓሽኑ ቢሆን ዩኒቨርሲቲ ገብቶ ኢቨን እዛ ኮርሴራ ላይ ወይም ዩዴሚ ላይ ሊማር ይችላል እና ያ ልጅ የዛኔ 11ኛ ክፍል የዛኔ ማለት ነው ትምህርቱን አቁሞ እዛ ላይ ነገር ፎከስ ብቻ ቢያደርግ ዩኒቨርሲቲ ገብቶ ሲወጣ ከሚኖረው ፖቴንሻል የተሻለ ተፍጥፍ የዛኔ አዛው ላይ ይዞት የዛኔ ቢማር እዛ የሆነ ስፔሲፊክ ቦታ ላይ ነገር ላይ ቢማር የተሻለ ደረጃ ላይ ይደርሳል እና ኤክስፒሪየንስ ምናምን ዩኒቨርሲቲ ገብተሽ ኤክስፒሪየንስ እኮ ታገኛለሽ እንደዚህ የምናወራው ኤክስፒሪየንስ ስላገኘ ነው ግን እንደሰማ ከሆነ የሚያስፈልገን እንትና ሰልፍ ዴቨሎፕመንት ኢቨንት ሚቲንግ ኢቨንት ነው የሚያስፈልገን እንጂ ኢቨንት እኮ ለጊዜው ነው አንተ የሚያልከው ነገር ማለት አንድ ነው ለሰው ሊሳካለት ይችላል ኢቨንት ማለት ነው ያያረም ዩኒቨርሲቲ እኮ ያው እንዴት ነው 3 ወር ወይ ፕሮሰስ የምትማረው ነገር ነው ህይወት እየኖርክ የምትማረው ነገር ነው ፕላስ ደግሞ አንድ ነው ለሰው ተሳካለት ማለት ሁሉም ይሳካ እና ደግሞ ግቢ መጥቶ ሁሉም ይሳካለታል እያልን አይደል በጣም ብዙ ተማሪዎች ወደማይሆን ሁኔታ ሲገቡ አይተናል ግን በዚህ ነገር ምን መሰለህ ህይወትን ነው የሚሰራው አንተ ነው የምትሰራው ገንዘብ የሆነ ሳለ ወተት ትሰራለህ እንደ ብግነት ልታዩም ትችላለህ ነው ግን ትሰራለህ የሰው ልጅ ማንነቱ ይሰራል ሁለት ሳይድ ቢኖረው ማለት ነው ስንገባ እኮ ግቢ ስንገባ አብዛኞቻችን 18 19 አመት ነና እስከ 22 23 አመት ግቢ ውስጥ ነው የምንቆየው የግቢ ቆይታችን 4 አመት ወይ 5 አመት ቢሆን ነው 5 አመት ሙሉ ታዲያ የምትማረው ነገር አለ የምታርግበት ማቹሪቲ የሚመጣው ኢቨን እዛ ነው ብዙ ነገር ተማር 5 አመት አንተ ህይወት ውስጥ ከ8 ወይ ደግሞ ከ12 ሰው ጋር እየኖር እንዴት ነው ማለት ብቻህን ከምትሆነው ነገር ጋር አይገርም ለስራው እንዳልከው ለስራው ላይ ብቻ ፎከስ ቢያደርግ የሚመለከተው ነገር ላይ ያ ዲፓርትመንት ላይ ፎከስ አድርጎ ቢሰራ ትልቅ ለውጥ ሊያመጣ ይችላል ዩኒቨርሲቲ ገብቶ ሌሎች ነገሮችን እያደረገ ከሚቆይ ነው ያልከው እሱ አሪፍ ነው ግን ህይወት ይሰራል የሆነ የህይወት እንትን ነው የሚሰራው እዚህ በስሙ ስማማል ግን እንትን ማለት ለምሳሌ የትምህርት ካሪኩለሙ ማለት ነው አውትዴትድ የሆነ ተማሪ ነው የሚመስለው ኤቭሪቲንግ ኢንዳስትሪው እየሄደ ነው ትምህርቱ ግን ኢቮልቭ ያደርጋል እና ለምሳሌ አንድ ሰው አለ አሁን ለምሳሌ ደላላ ነበር እኔ አሁን ማርኬቲንግ ተማሪ ነኝ ከኔ የተሻለ እሱ ሴልስ ማናጀር ነው ይችላል ሴልስ ማን ነው ይችላል እና ወጥተን ሰርቫይቭ ለማድረግ እዛ ስኬታማ ደግሞ ሰክሰስፉል ለመሆን አይ ቲንክ በገንዘብ ነው ሰክሰሱ እንደዛ ከሆነ ኦኬ እና በሆነ ሙያ ከሆነ ሰክሰሱ ይሆናል ሉዝ የምታደርገው ነገር ስቲል አለን ግቢ ስላልገባ እሱም ከሳይ ማለት ነው አንተ ቅድም ያልከው ወጥቶ ለመቀጠር እኮ ያ ነገር ያስፈልጋል ግን ማንም አይቀጥረንም ነው አሁን ላይ ኮንት ነው የሚያስፈልግሽ ስኪል ካለሽ ማንኛውም ተቋም ዲቨሎፕ ለማድረግ ይሆናል ግን ስቲል የሆነ ነገር ታጣለህ ነው አይ ነው አሁን እኮ ሞሮፍ ኢንስና ያሳቡ ዩኒቨርሲቲ ላይ በጣም በብዙ ተቀርጸት ወጣለን አሁን ከማህበረሰብ ጋር መኖር የምትችለው ለምሳሌ ጆርናሊዝም በሆነ ኮርስ ምናምን ወጥቶ ሊገባ ይችላል ግን ፕሮፌሽን ውስጥ ምን ያክል ያውቃል አንድ ለምሳሌ በኢቲቪ የሚሆን በሆነ ማስ ሚዲያ 3 ወር እና 4 ወር ትሬኒንግ ኮርስ ወስዶ ቢገባ እስከምን ያክል ድረስ ከዛ ማህበረሰብ ጋር ኑሯል ይሄ እኮ ማለት
ዩኒቨርሲቲ የሚባለው ምንድን ነው? አንድ ሀገር ነው የሚባለው። ለምሳሌ ከአንድ ዶር 8 ወይም 10 ሰው ቢኖር ከ10 ክልል ወይም ደግሞ ከተለያየ ሲጀመር እናንተ ያለ ነው ራሱ ከተለያየ አካባቢ ዩኒቨርሲቲ ትቀረጻለህ። የተለያየ ካልቸራል ባክግራውንድ አለን። አስተዳደጋችንም ይለያል። እንዴት ነው ይሄን ሁሉ አንድ ላይ ስታመጣው የሆነ ነገር ታገኛለህ። ዩኒቨርሲቲ እኮ አትግቡ አይደለም ትምህርት አትማሩ አይደለም። ግን አሁን ለምሳሌ ዩኒቨርሲቲ ሲገቡ ስኪል እየተማራችሁ ጎን ለጎን ትምህርት ነው እሱ ይደግፋል። ሊሆን ነገር ማድረግ አለ። ግን ሲጀመር ማለት ነው ዩኒቨርሲቲ ገብተህ እኮ ትምህርት ብቻ ዲግሪ ይዘህ ለመውጣት ብቻ እኮ አይደለም። በጎን በጣም ብዙ ነገር መስራት ትችላለህ። ሲጀመር ዩኒቨርሲቲ ያለውን ሰዓት የትም አታገኘው። ኮሌጅ ብትማር ቤት ነው የሆነ ነገር እየሰራህ ነው አታገኘው። ዩኒቨርሲቲ ለጊዜ ዋጋ ራስ ይገባሻል። ኢፌክቲቭሊ ነው ብዙ ነገር ነው የምትማረው። ማኒ ማኔጅመንት፣ ታይም ማኔጅመንት በጣም ብዙ ነገር ኤቭሪቲንግ ዩኒቨርሲቲ ውስጥ አለ። በቃ ትማራለህ። መማር ከፈለክ ትማራለህ። መበላሸትም ከፈለክ ትበላሻለህ። የራስ ምርጫ ነው። ምርጫ ነው ሲጀመር ዩኒቨርሲቲ ራስን የምትመርጠው ፐርሰናሊቲ ማሳደግ ዲቨሎፕ ማድረግ ከፈለክ ታደርጋለህ። እንደዛም ደግሞ ማበላሸትም ከፈለክ ታበላሻለህ። የትም ማበላሸትም ተገንባታ ትችላለህ። ግን ታይም አለ። በቃ በጣም ብዙ ታይም ነው ያለው። 24 ሰዓት አለ። ያንን 24 ሰዓት ቤተሰብ የት ገባሽ የት ወጣሽ አይልም። ክላስ የሆነ ሰዓት ነው የሚኖረው። አንተ ራስህን ዲቨሎፕ ማድረግ ከፈለክ ለመስራት በጣም አሪፍ እና የራስሽንም ዲቨሎፕ ማድረግ ከፈለክ ስፖርት አድርገሽ መጽሐፍ ማንበብ ትችላለህ። የተለያዩ ፊልሞችን ማየት ትችላለህ። የሆነ የምትፈልገው ፓሽኔትድ የሆንከው ነገር ላይ መስራት ትችላለህ። ዩቲዩብ ቪዲዮዎችን መማር ትችላለህ። ላንጉዌጅ መማር ትችላለህ። በጣም ብዙ ነገር ማድረግ ትችላለህ። በቃ ሰዓቱ አለ። እንትን ሰዓት ምናምን ሰፊ ሰዓት አለ ምናምን ስለሽ ታይም ፍሪደም አለ ስለሽ እንትን ሪሌሽንሺፕ ምናምን ይኖራል። እንዴ ተረሳ ሀሳብ ሰብስክራይብ ያደረጋችሁ እስኪ ዛሬ ስመጥቼ ሰብስክራይብ ሲያደርጉ ደረጋ እንዴ ማድረግ አለባችሁ በደንብ ሪሌሽንሺፑ ታይም ፍሪደም ሲኖረን ሪሌሽንሺፕ ምናምን እንጀምራለን አይደል? መክራላችሁ ግቢ ውስጥ ገብቶ ሪሌሽንሺፕ ምናምን ኧረ ከዛ በፊት ያዘልኝ ወይ ዩኒቨርሲቲ ውስጥ ሪሌሽንሺፕ ውስጥ እንዴት ናቸው? ይሄ ነገር በደንብ ይጣራል። ማወቅ ይፈልጋል። ይኸው 366 ፖድካስት ቤተሰቦች ይሄን መስማት ይፈልጋል ማለት ሰብስክራይብ ያደርጋችሁ ያሳዩ። እንዴት ነበር ዩኒቨርሲቲ ውስጥ እስኪ ሪሌሽንሺፕ ይላል እስኪ እቺ ነገር እንዴት ነበር? ያው የሆነ ቦታ የምትመርጠው ነገር አይደለም። እዚህ ይሁን እዛ ይሁን ብለህ የምታረገው ነገር አይደለም። ቢሆንስ የሆነ ማቹር ስትሆን ታውቃለህ። ብዙ ግቢ ውስጥ የሚስተዋለው ጊዜ ለማሳለፍ የሚለው ነገር ይጎላል። ቢሆንም ይችላል ከብዙ ጥቂቱ ነው የሆነ ሪሌሽንሺፑ ጸንቶ ግቢ በኋላ የሚኖራቸው እና እዚህ ግቢ ውስጥ ያለው ከግቢ ስትሄዱ እኮ የሚቀር ነገር ነው። አብዛኛው ጊዜ የግቢ ፍቅር ከግቢ ጋር ይባላል። ሞስቶፍ ደግሞ እውነትም ሊሆን ይችላል። ግን የተወሰኑ ሪሌሽንሺፖች ሊቀጥሉ ሊዘልቁ ይችላል። 97 ብዙ ማን ይባል ነው 93% ተሰካለ። እንደዛ ነው አሁን ማለት ነው። አሁን ላይ ደግሞ ብዙ ቺል ማድረግ የሚፈልግ ትውልድ ያሁን ትውልድ ደግሞ ሲሆን ትንሽ ይበሳልና ራስን እንዴት መጠበቅ እንዳለበት ካዋ ቀላል ነገር ይመስላል። የሆነ ፕሪፕሬር ነገር የለም ነበር እቺ ነገር ግን እኔ ያለቃቸውን ባይዘዎች ፕሪፕሬር ማለት ዩኒቨርሲቲ ላይ ሀፕን የሚያደርግ ነው። ሁላችንም ላይ ሁላችንም ያጋጥማል የሆነ አይነት ነገር ይኖራል ብዬ አስባለሁ። ምናልባት እንግዲህ አንዳንድ ኢቨን እንኳን ባንፈልግም እዛ ውስጥ መግባት ባንፈልግም የሆነ ተገዶና ግፊ አቻ የሆነ ነገር ፕሬሸር ይኖራል ብዬ አስባለሁ። ከወንድም በፊት ይኖራል። ስፔሻሊ ሴቶች ላይ አሁን ይሄ ነገር ሀፕን ያደርጋል። እንትኑ ስላለ ብቻ ብዙ ነገሮች ይዘጋል። ጀማው ከፍሉ ነው አንቺ ሲንግል ሆነ ምናምን ልቦና ያልተገነባ ሰው ስትሆን ነው እና ስለጀመረ አንተ መጀመር የለብህም። አንተ የራስህ መንገድ አለ፣ የመጣህበት የራስህ ዓላማ አለ፣ የራስህ ነገር አለ ማለት ነው እና እዚህ ስትመጣ በጀማው ሙድ አይደለም ራስን የመጣው ብቻን የመጣው እዚህ ስትመጣ ሁሌም ለራሳችን ማስታወስ ያለብን እዚህ የመጣነው ብቻችን ነው። እነዚህ ሰዎች የምናውቃቸው እዚህ ነው ለአንድ ዓላማ ተገናኝተን ማለት ነው። ከዛ ውጪ የሚያገናኘን ነገር የለም። ክላስ ነው የሚያገናኘን። ሌሎች የምንሰራቸው ነገሮች አሉ በጋራ። ከዛ ውጪ እሱ እንደዚህ ስለሆነ እሷ እንደዚህ ስለሆነች የሚባል ነገር የለም። ይከብዳል ብዬ አላስብም። ያው ማቹር ስትሆን ወይም ስነ ልቦና ሲገነባ ያ ነገር እንትን ይላል ብዬ አላስብም። እኔ እንደ ተጨማሪ ሀሳብ የሆነ እንዴት ነው በጣም ከተለያየ ቦታ አይደለም የሚመጣው። ስንት ኪሎ ሜትር አቋርጠን እኮ ነው እዚህ የመጣነው። ሪሌሽንሺፕ ለመጀመር ብለን አይደለም የመጣነው። የሆነ ጎል አለን አይደል? ዓላማ አለ። መጨረሻ ቤተሰብ አንተን ነው ተስፋ የሚያደርገው። እኔ እንደ ታላቅ ልጅ
እህቶቼ ወንድሞቼ ከኔ ምንድን ነው የሚማሩት? ሪስፖንሲቢሊቲ ሆኖ ያው እንዴት ነው ታስበው እኮ አይመጣም። ካንተ የሚጠብቅ በጣም ብዙ የሚጠብቅ ሰው አለ። ይገብተህ የሆነ ነገር ለማድረግ የሆነ አላማ አለክ። ያንን አላማ ለመፈጸም የመጣኸው እና እንዴት ነው የሆነ ሰው ካፕል ስለሆነ እንዴት ነው ብቻ እሷ እንዳለችው ብቻህን ነው የመጣኸው፣ ብቻህን ነው የምትመለሰው። እና ሪኮመንደር ነው አይደለም? እንደየሁኔታው ነው የሚወሰነው። እውነተኛ ነገር ሊወጣ ይችላል እንዳልከው ማለት ነው። ግን አብዛኛው አይደለም። ብዙ ሰዓት ስለሚያጠኑ ላይፍ ቦሪንግ ስለሆነ ምናምን በቃ ወክ ለማድረግ ግቢ ውስጥ ማታ ያለው ነገር ተመለሰ ሪፍሬሽ አድርገህ ለማጥናት ነው ብዙ ሰው የሚመስለኝ ማለት ነው። እና ግን ሲቹዌሽን እኔ ያየሁት ምን ለምሳሌ የሆነ ቪዲዮ ነበር ስለ ግቢ ውስጥ ምናምን ተማሪም ወንዶች ብሩክ ናቸው ታውቃለች፣ ብር ምናምን አይኖርም እና ደግሞ ወንድ ልጅ በተፈጥሮ አለ አይደል የሚጸናው ወንዱ ፕሮቫይደር ሲሆን ታውቂያለሽ። እና ወንዱ ፕሮቫይድ ማድረግ አይችልም ኤቭሪቲንግ ያን ነገር አክሰስ ማድረግ ስለማይችል እንትን ቢበዛ እንኳን እንትን ሊጋብዝ የሚችለው ፍር ምናምን ሊጋብዛት የሚችለው እርጥብ ሊጋብዛት እና ታዲያስ ከዛ በኋላ በሱ ሊጠጣ እና እሱ ነገር ስላለ በዚህ በኩል ደግሞ ሪኮመንድ አይደረግም ያለው። አንዳንዶች ደግሞ ኢሞሽናል አታችመንቱ ስላለ እርስ በርስ አሪፍ ነው አንድ ሰው ሲኖርሽ ነው የሚሉም አሉ። እና እንደሰውየው እንትን ነው እኔ እንጃ እውነተኛ ነገር የሚያስቡ ከሆኑ ይሆናል አይደለ? ትንሽ ቢያረጋጉት ቢያቆዩት ፎከስ ቢያደርጉ እዚህ ላይ ምንም ይሆናል አይደለ? ለማሳደግ የሆነ ነገር ማድረግ አይችልም። የምር ተዋደው ከሆነ እንትን ማለት ይችላሉ። ኖርማል ነው። በቃ መቆየት የምትሰራው ነገር ላይ ፎከስ ማድረግ ነው። አሁን ይሄ አሁን ዘመን ሪሌሽንሺፕ እንዴት ሆኗል? ይጀመራል ብሬክ አፕ ሰስቴይነብል የሆነ ሪሌሽንሺፕ እኮ በጣም እየጠፋ ነው። እና ያ ነገር እንዳይሆን ያው አመኔታም ይቀንሳል ታውቃለህ። አሁን ትረስት ለምሳሌ የሆነ ፍቅር ውስጥ ለራሱ የሚገቡት ያን ያክል የማይሆኑት ማለት ሪሌሽንሺፕ ላይ ኮንሲስተንሲ የማይኖረው ኔቸሩ የተፈጥሮ ካለው ከሁኔታው የምታየው በቃ ሪያሊቲ ኢቭን ብዙ ዓመት የኖሩ ሰዎች እየተፋቱ ያሉበት ሁኔታ ነው። ከጊዜው ይሆን አላውቅም ብቻ ኢቭን ዩኒቨርሲቲ ላይ ደግሞ እንደተናገራችሁት የሆነ ፓርት ኦፍ ላይፍ እንጆይ ለማድረግ ነው የሚመስለው። ሜቢ አንዳንድ ሰዎች ከሆነ ጊዜ በኋላ ተያይተው ምናምን የሚኖር አብረው የሚዘልቁበት ፕሮባቢሊቲ ይኖራል ብዬ አስባለሁ። ዛትማች ዩኒቨርሲቲ ላይ የተጀመረ ነገር ቤተሰብ ጋር ይሄዳል። ለምሳሌ ከደቡብ እና አንድ ደግሞ ከዚህ ከባህር ዳር የሆነ ሰው የሆነ ፍሬንዝ ቢሆን ኢማጂን የምር ልክ ነው ታውቃለህ። ደቡብ ከሄደች ግራጁዌት አድርጋ ለምሳሌ ብትሄድ እኔ ባህር ዳር ከሆነ አስበው የትና ትገናኝም ያኔ የሆነ ነገር በመካከል ላይ ጋፕ ሀፕን ያደርጋል። ኢቭን ቢዋደድ ዩኒቨርሲቲ ብዙ ጊዜ አይነት ጋር ታስቦ እንደምለው ይሄን ያለሽ ጭራሽ ካንተ እንትን ጋር የማይገናኝ ሰው ነው እዚህ ካንተ ጋር ያለው ሰው ቤት ሄደህ ስታስበው ምን ሆኜ ነው ማይሆን ነገር እኮ ነው ተላላ። አይ ብቻ እንዴት ነው ፐርሰናሊቲ ይወስናል። አይሆንም ብለህ ካልተናገር ይሆናል ሁኔታዎች ይወስናል። ማቹሪቲ ቢኖር ጥሩ ነው። ማቹሪቲ ቢኖር ጥሩ ነው። መጽሐፍ ላይ እንዴት ነበራችሁ? ቅድም እያወራችሁ ነበር የማንበቡ ፍላጎት ከበፊት ነበር እያላችሁ ነበር እና አሁን አንባቢ ናችሁ ማለት አንባቢ ነን ብላችሁ ያላችሁ ነው? እንዴት ነው እስኪ ያለው? እኔ በጣም አንባቢ አይደለም ግን አነባለሁ። እውነት ለመናገር ዘንድሮ ብዙ እያነበብን አይደለም። ግን ሰርዲር ላይ አምና በጣም ማለት የተቀባበልን ጊዜ ነበረ። ከክላስ ውጪ ረዥም ጊዜ ነበረ። ራሳችን ላይ በደንብ ስንሰራ ነበር። ኢቭን ፕላን አውጥተን ዛሬ ምንድነው የምናደርገው? እንደዚህ እናደርጋለን፣ እንደዚህ እናደርጋለን። ከመሳብ ላይ እንደዚህ እናደርጋለን። የወር ፕላን ምናምን ነበረ መስራት በቃ ይዛኔ ጥሩ አጋጣሚ የፈጠረው የኔ ስልክ መጥፋት ነው። እንዴት እንደዛ ግቢ ገብተህ ደግሞ ያጋጥማል። ቻሌንጅ ነው። ቻሌንጅ አጋጥ ፕሮግራም እንሰራ ወጥተን ስልክ ተሰርቀች። በሷ ስልክ ነበር ሊቀረጽ የነበረው ምናምን። ከዛ ብዙ ዕቃ ስለያዝን ቦርሳ ውስጥ ይዤው ነበርና ላይቭ እንትን እያልኩኝ ማለት ነው ከበደኝ። ቦርሳው ምን ብሎኝ ነው ብዬ አጠገቤ ለነበሩ እናት ማዘር ይውልኝ እየቆጫኩት ማለት እና እሱ ልቆም ነበር ያሰብኩት። ታዲያ ነበረ ፕሮግራም ነበርና እንደዚህ ከሚሆን ባክግራውንድ ሰው እየገባ እንዲሆን ታች ረጃ አለችኝ። ቪዲዮ ላይ ወረድንና በየ ዞር ስል ሴትዮ አይነት እንዴ በርስ ነው ትልቃለህ ማለት ደነገጥን። በቃ ከሷ በላይ እኔ ነኝ የደነገጥኩት። እኔ በጣም ነው የደነገጥኩት። የምሬን ነው እኔ ደነገጥኩኝ። እሷ ፈዘዘች። በቃ ስልክ ይሳለች ቦርሳ ወሰደች። እኔ በቃ
እንደ በጣም የምር የማረሳው አጋጣሚ ነው። የማትረሳው አጋጣሚ የሚባል እኔ ይሄን አጋጣሚ አልረሳውም፣ ግን ለበጎ ነው ሁሉም ነገር ሲያልፍ ያስቃል። በወቅቱ በጣም እና ግን እግዚአብሔር ይመስገን ፋይል ነበረው አሳይመንት የሰራናቸው ፎቶ ጆርናሊዝም ፎቶዎች አንስተን ምን አስብ ድጋሚ የማይደገም አይነት ፎቶ ነው። ከዛ ቀስ እያለች ነው ያበደች እሷ ባይ እኔ ነበር ተረጋጋኝና የሌላ ፎቶዎች በቃ ፕሮዳክሽን ደስል በቃ የምሬን ነው። ፕሮሰስ በቃ በጣም ነው የሚሰማኝ፣ ግን እግዚአብሔር ይመስገን ለበጎ ነው፣ ለተሻለ ነገር ነው። በቃ በጣም እንዴት ነው መጽሐፍ እንዳነብ አድርጎኛል። ሶሻል ሚዲያውም የለም ምንም ነገር ስልክ የለም። በቃ ቁጭ ብዬ መጽሐፍ ሶሻል ሚዲያ ተቀቀለሽ ነው እና ምንም መጽሐፍ ሪኮመንድ አሪፍ አለ ለ366 ቤተሰቦች የሚገርም መጽሐፍ ምርጫችን ማለት ነው። የኛ ምርጫ ነው፣ የሰው ላይሆን ይችላል። አዎ እኔ ግን በጣም የተመቸኝ በጋራ ዳዊት የዳዊት አለመኖር በጣም ደስ የሚል መጽሐፍ ነው። ከዛ በተጨማሪ ደግሞ አልወለድም አቤቱኛ ይስማዕከ ወርቁ ደግሞ ከልጅነት ይሄ ቶጋዳራ አንብቤያቸው ለዚህ መጥቼ ደግሜ ያለሁኝ እና ደግሞ ኦሮማይ የማን ነበረ ኦሮማይ በቃ የሆነ አንብቡት እና አለመኖርንም አንብቡት። የሆነ መጽሐፍ ነበር ግን አላስታውስም። ብዙ መጽሐፍ ነው ያነበብናቸው፣ ግን እኔ ርዕስ አልይዝም። ያው ላይብረሪ ነበርኩ በተቻለ መጠን የተቆለፈበት ቁልፍና ሌላ ሰው ምረት ነበር። ደስ ይላል። የተቆለፈበት አንድም ነበረው ደግሞ ይሄንን ሁሉ ካነበበ ይበቃቸዋል። እንግዲህ ቤተሰቦች አንባቢ ናቸው ልጆች። እንትን ግን የአብዛኛውን ለምሳሌ በብዙዎቹ የግቢ ተማሪዎች የሚወደው መጽሐፍ ለምሳሌ ሰመመን መጽሐፍ በዋቸው ከሆነ ብዙ ሰዎች ይወዱታል። በጣም የግቢ እኔ እንደ ዩኒቨርሲቲ ከመግባቴ በፊት ነበር እና የሚገርም መጽሐፍ ነው ለኔ በራሴ በግቢ ዙሪያ የሚያጠነጥነው የሆነ ብቻ ደስ የሚል መጽሐፍ አፍቅር መጽሐፍ ደስ የሚል ነገር ሌሎችም አሉ ይነበባል። ተማሪ ሰመመን ነው ላይብራሪ ደግሞ ጠይቀን አልነበራቸውም። የሆነ ጊዜ ወጥቷል አንድ መጽሐፍ ነው የሚኖረው እንደድና አለማወቅንም ደግሞ ፈልገን አለማወቅ ደግሞ አንዱ ነበር የተቆለፈበት ብቻ ሌሎችም አሉ። እሱ መጽሐፍቶችን ሪቪው አድርጋቸዋል። እሺ ከጥያቄ ኖርማሊ ለወደፊት ጆርናሊዝም የሆነ ፍላጎት አላችሁ? አዎ እየሆንን ኦልሬዲ እየሆንን ነው። አንድ ወር ለራሱ አይሞላም ጨርሰናል። እንደ ጆርናሊዝም የሆነ ፍላጎት አላችሁ? ለእናንተ ሮል ሞዴል ማን ናቸው? ለእናንተ የሆነ የምትፈልጉት የምትወዱት አይነት ለእናንተ ሮል ሞዴል ማን ነው? ማዛ ብሩ አለች መሰላለ አክቹዋሊ የሆነ ፖስት የሚያደርጉ ሰዎችን ነው ከልጅነት እያየን የምናድገው ነው። በቃ እንደነሱ ነው መሆን የምንፈልገው ማለት ነው። እኔ ተመስገን በየነ አንከር በቃ አስታውሳለሁ። ተመስገን በየነ በጣም ነው የሚለየው እና ደግሞ የሆነ እንዴት ነው አባባሉ ማሞገሱ ምናምን በቃ አለ መጥቷል። የአንከርነት ነው በቃ የቢቢሲ ጋዜጠኛ ነበረች ነግሬያለሁ። 10ኛ ክፍል አርኪኦሎጂስት መሆን ፈልግ ነበር። እሷ ደግሞ ትራቭል እያደረገች ሂስቶሪካል ቦታዎችን ነበር የምታሳየው እና በቃ በጣም ነበር የምትለው ጂሲ ናቸው አይደል? ተመራቂ ተማሪዎች ናቸው። ፊሊንግ አለ፣ ዝግጅቱ አለ። እንዴት ነው ስለ አይናፍቅም? አሁን ከሆኑ መናፈቅ አልጀመራችሁም? ግቢ የምር እንትን ይላል እኮ ስሜቱ ነው ይፈጥራል። እኛ በአንድ አመት ቢጨመርልን ቀደም እያለ ነበር ልንመረቅ ነው ወይስ ምናምን የሚለውን ለማሰብ ጊዜ ያስፈልጋል። እና እስኪ አንዳንድ ነገር ፊሊንግ ጂሲ መሆን ደስ ይላል ወይስ? ደስ ይላል። በአንድ በኩል እኮ ደስ ይላል። ምክንያቱም ይሄ የትምህርት ዓለምን ጨርሰህ አዲስ ደግሞ ሌላ ጅማሮች ጀምራለህ። የስራ ዓለም ላይ ትገባለህ።
የሆነ ትልቅ ሪስፖንሲቢሊቲዎች አሉ። ራስን የምትችልበት ቤተሰብህን የምትረዳበት ያስተማረህን እንደገና የሆነ እንዴት ታናናሾችን የምታስተምርበት እሱን ስታስብ ደስ ይላል። ከዚህኛው ወይ ደግሞ እንዴት ነው ይሄ አሁኑ ጀነሬሽን ደግሞ ስራ ማግኘቱ ምናምን በጣም ያሳስበዋል። እንደሱ አይደለምና እንዴት ነው የምናደርገው? ምንድን ነው የምንሰራው? ኢቨን ፕላን ቢ እስከ ዜድ እና እሱ ነገር አለ። እንደገና ደግሞ የለመድከው ኢንቫይሮንመንት አለ። አይነት ኢንቫይሮንመንት ነው የሚያጋጥመው የሚለው ያሳስባል። እንደዚህ ተማሪነታችሁ ብዙ ነገር አሳልፋችኋል እና ከእናንተ በታችኛ ጀምሮ ማለት ነው እንዴት የሚፈልጉት ያለው ኢንተርንሺፕ ዝግጅት ምናምን አለብን እና እሱን እንዴት መቅድመ ዝግጅት ማድረግ እንዳለብን እንዴት መዘጋጀት እንዳለብን አንዳንድ ነገር ብትይ ደስ ይለኛል። የኢንተርንሺፕ ቆይታ ያው እንዴት ነው እኛ እንደ ኦርጋናይዜሽን ነበር ያው የተለያየ ዲፓርትመንት ሲሆን የተለያየ ኢንተርንሺፕ ቆይታ ነው የሚኖረው። ኤክስፒሪየንሱ ይለያያል። ብዙ ነገር ትማርበታለህ እና ደግሞ በደንብ ስሩ እዛው ተቀሩ ስለምትችሉ የምሬን ነው። ኢንተርንሺፕ ይሰራበት እዛው ላይ ያስቀሩ ይችላሉ። ያንተን ቅልጥፍና ብቻ እንዴት ነው የሆነ ስራ ሲያስቡ አንተን እንዲያስቡ ማድረግ አለብን። ያንን ነገር መስራት አለብን። ኢቭን ለአንተ የተመደበው ሰው በጥሩ ሁኔታ ትሪት ላያደርግ ይችላል። ዲፓርትመንት ውስጥ ያሉትን ሁሉ የት መረበሽ ነው? ምን ልስራ? ምን እያደረክ ነው? እንዴት እያደረክ በቃ መጥፋት የለብህም ካይብሯችሁ እና የሆነ ዝም ብለህ ቁጭ ብለህም ልታልፈው ትችላለህ። ያንተ ግን ኢፌክቲቭሊ ከሰራ አሁን እኛን ለሚዲያ ወጥተን ነበርና ሪከርድ ማድረግ መጽሐፍ ማስጨነቅ እንደዚህ እናድርግ ሪከርድ እናድርገው ኤዲት እናድርገው ክፍት ኮምፒውተር አለ ምናምን እያልን ማለት እንደዛ ማድረግ ላንተ እሱን ኢንተርኔት ፕሌይ ካላየ በቃ እኮ ከዛ በኋላ እኮ የስራ እድል ነው የምታገኘው። የስራ እድል ላይ ደግሞ ያንን ነገር ካልተማርክ እንዴት ነው ኤክስፒሪየንስ ካላረከው ፕራክቲስ ካላረከው ላይመጣልህ ይችላል። እና በተቻላችሁ መጠን ከተማርክ በደንብ መማር ማትፈልግ ከሆነ ሌላ ያ ከተማርክ ግን በደንብ ሰልጥተህ አይደስም። መልካም። ስለዚህ እንደማጠቃለያ ለዩኒቨርሲቲ ተማሪዎች ናይት ሀሳብ አድቫይስ ታደርጋላችሁ? አጠቃላይ ለምሳሌ ዩኒቨርሲቲ መግባት የሚፈልጉ ተማሪዎች አሉ። ምናልባት እኛ በቦታው ስላለን ብዙ ፊሊንግ ይላል ስትኖሩ አንዳንዴ ብዙ ነገር አታውቅም እና መሆንና ለመሆን መሻት ያለው በጣም ብዙ ጋፕ አለው። ሰው ዩኒቨርሲቲ ጆይን ለማድረግ የሚሹ ወይም ደግሞ ለመተው የሚፈልጉ ሰዎችን ዩኒቨርሲቲ ላሉ ሰዎችን ጂሲ ናቸው። ሰው እናንተ ምን አድቫይስ ትሰጣላችሁ? ለተቀበሉ ማስተላለፍ የምትፈልጉት መልእክትን በዚሁ ማስተላለፍ ትችላላችሁ። እንዴት ነው ቢገቡ ያሉ 12 ምናምን ያለው ይግቡ። ጥሩ ነው። ብዙ ነገር ይማሩበታል፣ ብዙ ነገር ያዩበታል። ግቢ ውስጥ ያሉ የኛ ጁኒየሮች የሆኑት ደግሞ ያጡ ምር ተማሩ፣ ይጠቅማቸዋል። ስራው ዓለም ላይ ስትገቡ ከሰው ጋርም ለመኖር ለሁሉም ነገር በቃ ማወቅ አለብን። ብቁ ሆነ መገኘት አለብን ለሁሉም ነገር። ለምንወጣው ደግሞ እግዚአብሔር ይመስገን ማለት ነው ፈልገው ያው ከሱ የተለየ ሀሳብ የለኝም። መምጣት የምትፈልጉ ያው ብዙ ነገር እየሰማችሁ ነው። ግቢ ውስጥ ይሄን ሁሉ አመት ዌስት ከማድረግ እዛ ስራ መስራት የሚሏሉ። የምር መማር የምትፈልጉ ከሆነ ኑና ተማሩ። ለሚማር ሰው ክፍት ነው፣ ሁሉም በር ክፍት ነው። ዩኒቨርሲቲ ውስጥ ሊረዳችሁ ሁሉም መምህርም አስተዳደር ክፍሉ ዝግጁ ነው እና ኑ ተማሩ። ግቢ ውስጥ ያላችሁ ደግሞ ጊዜያችሁን ዌስት አድርጋችሁ እድሜያችሁን ዌስት አድርጋችሁ እስከመጣችሁ ዘንድ ተማሩ። በቃ አጥኑ፣ ተማሩ፣ በራሳችሁ ለመቆም ይሉ 366 ፖድካስት ወደ እናንተ ሲደርስ የነበረውን እያጠቃለለ ነው። ውጪ እንዴት ነው ፋይናሊ መዳሰስ ያለባቸውን ነገሮች አይ ቲንክ ዳሰናል ኦርስ እና በቃ እኛ እንደዚህ ነን። ለእናንተ አስፈላጊ ነው እኛ የምናቀርበው። ስሙን ሰብስክራይብ አድርጉ። እናንተ እስከዛ ድረስ ተመጣጣን ኔክስትም እንደዚህ በወሳኝ እንግዳ እንገናኛለን። ይመቻችሁ። 66 በሌላ ጊዜ በሌሎች እንግዶች እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። መልካም ጊዜ እንመኛለን። ሰናይ ጊዜ። ሰብስክራይብ ግን አሁን አድርጉ እንዴ! አንድ ሰብስክራይብ ነው አድርጉላቸው። አድርጉ ሁሉ ሰብስክራይብ አድርጉ። ነገር የሚጠቅም ነገር ታገኛላችሁ። እጅግ አድርገን እናመሰግናለን። በጣም ደስ ብሎናል ስላገኘናችሁ።